የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጅ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። በዝርዝር እናየዋለን። በቤተ ክርስቲያን ውስጥ ለምዕመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስዷል ተባለ። ይህንንም በሰፊው እናየዋለን። በሶማሊያ ጠፍታለች የተባለችው የ8 ዓመት ህፃን ተድራ መገኘቷን ቁጣ ቀሰቀሰ። በ66 ዓመቷ 10ኛ ልጇን የወለደች ሴት እያነጋገረች ነው። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን አላችሁ? ለሰዓቱ ሰበርና ወቅታዊ ያልናቸው መረጃዎች እነሆ ሰዓታችንን ጠብቀን ልናደርሳችሁ መጥተናል። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጅ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። አዲስ ምዕራፍ የቴሌቪዥን ፕሮግራሙን በተመለከተ አስተዳደራዊ እርምጃ መወሰዱን ዛሬ መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙኃን ባለስልጣን ያወጣው መግለጫ ያሳያል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙኃን አዋጅና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል። በዚህ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራሙ በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙኃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1188/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርና መደበኛ የጋዜጠኝነትን አሰራር የሚጥስ የፓራላ ጆርናሊዝም አሰራርን የተከተለ ሆኖ ተገኝቷል። በቤተ ክርስቲያን ውስጥ ለምዕመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስዷል ተባለ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጭ የሆኑ አካሄዶችና ልምምዶችን በሚመለከት ከድርጊቶቹ እንዲቆጠቡ መክሯል። ዳጉ ጆርናል ከተመለከተውና የሮቦት አብያተ ክርስቲያናት ህብረት ለካውንስሉ የላከው ደብዳቤ እንደሚያመለክተው አባላት በቤተ ክርስቲያን ውስጥ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስብ ነው። ለአብነት ዘይት፣ ውሃ፣ ጨርቃጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምዕመናን የሚሰጡ መኖራቸውን አመላክቷል። ካውንስሉ አባላት ቤተ ክርስቲያን ከመምሰል ድርጊቶች እንዲቆጠቡ በጥብቅ አስጠንቅቋል መባሉንም ዳጉ ጆርናል ሰምቷል። የሮቦት አብያተ ክርስቲያናት ህብረት ካውንስሉ ያወጣውን መመሪያ እንደምትገብር አሳውቃ መሰል መጽሐፍ ቅዱሳዊ ልምዶችን እንደምትጸየፍ ገልጻለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ከነቢዩ እዩ ጩፋ ጋር ውጥረት ውስጥ መግባታቸውን የሚታወስ ሲሆን መጽሐፍ ቅዱሳዊ ልምዶችና በሚተገብሩ አካላት ላይም እርምጃ እየወሰደ ነው። ነቢዩ እዩ ጩፋ በጸጥታ አካላት ሐዋሳ ከተማ ላይ እጀባ የተደረገላቸው መሆኑ ካውንስሉ ከመጽሐፍ ቅዱስ ውጭ ነው ብሎ የነበረ ቢሆንም ነቢዩ እዩ ጩፋ ግን የካውንስሉ መግለጫ አጣጥለው ነበር። በዚህም የተነሳ በነቢዩ የሚመራው የካራይስት አርሚ ቸርች በካውንስሉ እገዳ ተጥሎበታል። ጣቢያው በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚያሰራጨው አዲስ ምዕራፍ የተሰኘ ፕሮግራሙ በኢዲቶሪያል አሰራር ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጅ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሁፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ ያሳውቃል። በሶማሊያ አንዲት የ8 ዓመት ህፃን መጥፋቷ ከተነገረ ከ6 ወራት በኋላ አግብቻታለሁ የሚሉ ግለሰብ ቤት መገኘቷ ቀስቅሷል። በራስ ገዟ ፑንትላንድ የሚገኙ ቤተሰቦቿ ህፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ነበር። ከወራት በኋላ ሊታወቅ እንደቻለው አባቷ አግብቻታለሁ ለሚሉ ሼህ መሐመድ ለተባለው ግለሰብ እንድትዳር ፈቃድ ሰጥተዋል። የጸጥታ አካላት ባለፈው ሳምንት አግብቻታለሁ ወደሚሉት ሰው ቤት ሰብረው ገብተው ህፃኗን መታደግ ችለዋል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸው ነው። ይህ ዜና ከተሰማ በኋላ በማህበራዊ ሚዲያ ከፍተኛ ቁጣ የተቀሰቀሰ ሲሆን በሶማሊያ ዋና ከተማ ሞቃዲሾ ከተማ ሰልፍ ተደርጓል። በርካቶች የህፃናት ጥበቃ ህግ ሊወጣ ይገባል ይላሉ። በሶማሊያ በአሁኑ ወቅት ትዳር ለማድረግ ዝቅተኛ የእድሜ ገደብ የለም። ሁኔታውን የሚያሳዝን ሆኖ ሳለ ተጠልፋ ተወስዳ ቤተሰቦቿ ለወራት የት እንዳለች አለማወቃቸው በጣም የሚያስደነግጥ ነው ሲሉ ሶማሊያውያን ቪዥ ኦርጋናይዜሽን የተባለው የመብት ተሟጋች ድርጅት ሊቀመንበር ፋዶም አህመድ ለቢሲ ይናገራሉ። የሚመለከተው ተቋማት ትክክለኛውን ህጋዊ እርምጃ ይወስዳሉ የሚል እምነት አለን። የ8 ዓመት ህፃን አጎት እንደሚሉት ባለፈው መስከረም ነው በሴት ዘመዷ በባሶሶ ከሚገኘው ቤቷ የተወሰደችው። ይህች ዘመድ ህፃኗ ሌላ አጎት እንድታይ እንደወሰደቻት ትናገራለች። አንዲት የ8 ዓመት ህፃን ያገባሉ ተብለው በቢሲ ሲጠይቁ በነቢዩ መሐመድ አስተምህሮነትና በሻፊ ህግ መሰረት ህፃናትን ማግባት ይፈቀዳል ሲሉ ሼክ መሐመድ ምላሽ ሰጥተዋል። ሼክ መሐመድ ትዳራቸውን እንደማይፈቱ ማሳወቃቸውን ተከትሎ ነው የፑንትላንድ ፖሊስ እና የሰብአዊ መብት ድርጅት ባለፈው ሳምንት ህፃኗን ከግለሰቡ እጅ ያስወጧት። ህፃኗ አሁን ከቤተሰቦቿ ጋር እንደምትገኝ የፑንትላንድ ፖሊስ ኃይል ለቢሲ ተነግሯል። የመንግስት ባለስልጣናት እንዳስታወቁት የህፃኗ መጥፋት በተመለከተ ምርመራ
ምርመራ ተከፍቷል። በሶማሊያ ህጻናት እድሜያቸው ሳይደርስ ዳር እንደሚመሰረቱ ይደረጋሉ። በአውሮፓውያኑ 2020 በተባበሩ መንግስታት ፖፑሌሽን ፋውንድ እና በሶማሊያ መንግስት የተሰራ ጥናት እንደሚያሳየው እድሜያቸው ከ20 እስከ 24 የሚሆኑ 35 በመቶ ሴቶች ዳር የመሰረቱት 18 ዓመት ሳይሞላቸው ነው። በ2017 ይህ ቁጥር 45 በመቶ ነበር። ድህነት፣ የጸጥታ ሁኔታ እና በባህላዊ አመለካከቶች ሴቶች ያለ እድሜያቸው እንዲያገቡ ምክንያት ተደርገው ይወሰዳሉ። ይህን ሁኔታ ለመግታት በሚል የሶማሌ የሴቶችና ሰብአዊ መብት ሚኒስቴር በ2023 የህጻናት መብት ረቂቅ አዋጅ ለፓርላማው አቅርቦ ነበር። ነገር ግን ይህ ረቂቅ አዋጅ ተቀባይነት ሳያገኝ ቀርቷል። ህጉ ተሻሽሎ ድጋሚ ለፓርላማ እንደሚቀርብ ቢነገርም መቼ የሚለው ምላሽ አላገኘም። በ66 ዓመቷ 10ኛ ልጇን የወለደች ሴት እያነጋገረች ነው። ከ10 ልጆች ውስጥ 8ቱን 50 ዓመት ከሞላት በኋላ የተወለዱ መሆናቸውን ተዘግቧል። በበርሊን ውስጥ የሙዚየም ዳይሬክተር የሆነችው አሌክሳንድሪያ ሄልዳ ብራንዲት የመጀመሪያ ልጇን ከወለደች ከ5-10 ዓመታት በኋላ ፊሊፕ የተሰኘ ወንድ ልጅ በ66 ዓመቷ ወልዳለች። ጀርመናዊቷ ሴት 10ኛ ልጇን በተፈጥሯዊ መንገድ አርግዛ መውለዷን በከፍተኛ ሁኔታ በርካቶች ትኩረት ስቧል። በጀርመን ሙዚየም ውስጥ በምትሰራው አሌክሳንድሪያ ፊሊፕ ብላ የሰየመችው ወንድ ልጅ በቀዶ ሕክምና የተገላገለ ሲሆን ምንም እንኳን በ66 ዓመቷ ብትወልደውም ጤነኛ የሚባል 7 ፓውንድ ክብደት ያለው ህፃን ወልዳለች። አሜሪካ ህወሓት አንድ ቡድን ላይ ማዕቀብ እንደምትጥል ተሰምቷል። አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የሀገሪቱ ባለስልጣን እንደነገሩ ጠቅሶ ዘ ኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነብቧል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና ክልሉ በድጋሚ ጦርነት እንዲያመራ እያደረጉ ይገኛሉ የምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣልን እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩ ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነ መሆኑን በዘገባው ላይ ተጠቅሷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን።